እውነቱን ብቻ ንገሪኝ። አብረሽው አድረሻል አላደርሽም? አዎ ግን በቃ አታስረጂኝ። የኔና ያንቺ ነገር አብቅቶለታል። ይዙ መነኝ 10 ደቂቃ እንኳን ሳልቆይ እኮ ነው ወዲያው ትቼ የወጣሁት። ቆይ እስቲ መልሽልኝ። ከኔ ያጣሽው ነገር ነበር? ምንም የለም። አንድ ስተት ናት እኮ ፕሊስ ተረዳኝ። እኔ እኮ እወድሃለሁ። ይሄ መውደድ አይደለም ጸጸት እንጂ። ሲጀመር ለምን ቤት ትሄጃለሽ? ምን ፍለጋ? ያጎደልኩት ያለ አይመስለኝም ነበር። እንደ ራሴ ነበር እኮ ማምንሽ። አንድ እድል ብቻ ስጠኝ። ፍቅር እኮ ይቅር ይላል። ፍቅር እኮ ይታገሳል። አንቺ ስለ ፍቅር ምንም ስለማታውቂ ስለ ፍቅር ማውራት አትችይ። ሌላው ቢቀር እንኳን ፍቅር መሳሳትም ፍቅር ይቅር ባይነትም እንደሆነ አውቃለሁ። ኧረ እባክሽ። ሌላስ? ፍቅር እምነትን መብላት ነው አይደል? ፍቅር ሰው ቤት ሄዶ መጋደም ነው አይደል? ፍቅር ለአንቺ ያመኑትን መካድ ነው አይደል? ነገርኩ እኮ ምንም አልተፈጠረም። ለሱ ምን ማስረጃ አለኝ? ከንፈር እኮ ተስሞ ሰንበር አያወጣም። እምነት እንጂ ገላ እኮ በመታቀፍና በማመንዘር አይጎል። እስቲ ንገሪኝ፣ ምን ይዤ ልመንሽ? እንግዲህ ካላመንከኝ ሁሉም ሊቀር ይችላል። ይቅራ። ታዲያ እኔስ ምን አልኩኝ? ግን እመነኝ፣ እውነቱን ስታውቅ ይቆጭሃል። እንዳትረሳው። እውነት እኮ የሆነው ብቻ ሳይሆን የሆነብንን አምነን የተቀበልንበት እምነት ነው። የእኔ እውነት ደግሞ የድሮ ፍቅረኛሽ ጋር ሄደሽ እምነትሽን ማግዶልሽ ነው። ሁለተኛ ላይሽ አልፈልግም። ለካስ ገላ ከሰል ቀልማ አጉደል